እየገቡ ብቻ ለማየት በጣም ረጅም ጊዜ ይወስዳል። ሰናት በስፍር ቆይ አንዴ ጋይስ Mama knows 7 days, drop it like it's hot. If this world was mine, I'd take it, things and make them multiply. If this world was mine, I'd take it, enemies in front of God. ሰላም ጤና ይስጥልኝ የተወደዳችሁ ቤተሰቦቼ እንዴት ናችሁ? ዛሬም እንግዲህ ከአማኒ ጋር በሀያት ደራርቱ አደባባይ እንገኛለን። ያዘው ጋይስ እንግዲህ ዛሬ ለየት ባለ ነገር መተንላችኋል። ከአማኒ ጋር ምን ሰራላችሁ? ሀያት ደራርቱ አደባባይ ካላችሁ ለእናንተ በጣም አሪፍ የሆነ ለኛም ደግሞ ቆንጆ የሆነ ተሞክሮ የምናገኘንበትን አንድ የቪዲዮ ሀሳብ ይዘንላችሁ መተናል። እዚህ አካባቢ ላይ በጣም ብዙ የሆኑ ሪል ስቴቶች አሉ። እሺ ያው እንግዲህ እንደምታው ገና ሀያት ከመግባታችን ያው አድናቂዎቻችን እንግዲህ በየሰፈሩ ናቸው እና ደግሞ ዛሬ ያብረ ነገር ነው ያመጣንላችሁ። ኤቪ እንዳላችሁ መሀል ሀያት አደባባይ ላይ በጣም ብዙ የተለያዩ ፎቆች አሉ። ምንድነው የምትሉት ካላችሁ እንግዲህ ያው ሰፋ አድርገን በዝርዝር እንነግራችኋለን። ያዛይ ጋይስ እንግዲህ ዋነኛ ሀሳቡ ምን መሰላችሁ? ሀያት አካባቢ ላይ በጣም ብዙ ሪል ስቴቶች አሉ። ከባለሙያ ጋር ሆነን ከኖርማል ቤቶች ሰዎች ብዙ ጊዜ ሪል ስቴት ላይ ኢንቨስት ያደርጋሉ አይደል? ለምንድነው የሚለውን ይሄኛውን ሙግት ዛሬ የምንቀርፍበት ቆንጆ የሆነ ተሞክሮ ይዘንላችሁ መተናል። ለእናንተም ሰብስክራይብ እያደረጋችሁ ይሄን ተሞክሮ አብረን እንካፈላለን ከባለሙያ ጋር። ወደ ቪዲዮ ጋይስ ያዘው ሰው እንግዲህ ያው እየሄድን ነው። ወዴት ነው የምትሄዱ ካላችሁ ከኛ የተሻለ በጣም ስለ እንደዚህ አይነት ነገሮች ዕውቀት ካለው ሰው ጋር ባለሙያ ጋር ሆነን ያለውን ነገር ሰዎች ለምንድን ነው አብዛኛውን ጊዜ ኢንቨስት እያደረጉ ያሉት ሪል ስቴቶች ላይ የሚሉትን ነገሮች በደንብ የሚያስረዳን ሰው ጋር እንሄዳለን። እሱስ ማን ነው ካላችሁ ይሄው ጅብሪል ነው። ሰላም ጅብሪል እንዴት ነው? አማን ነው? ሰላም አማን። እንኳን ወደ ግዛታችን በሰላም መጣችሁ። እንኳን ደህና ቆያችሁ ጋይስ። እንግዲህ የሪል ስቴት ስሙን አንነግራችሁም። ዋና ሱፐርቫይዘር አቶ ጅብሪል አንዳንድ ጥያቄዎችን እንጠይቀዋለን። እሱም ደግሞ ካለው ተሞክሮ እያንዳንዱ ነገር በዝርዝር ይነግረናል። እናንተም ተከታተሉ። አንዳንድ ጥያቄዎችን እንጠይቀሃለን። ይቻላል። አንተም ለመመለስ ዝግጁ ነህ? በሚገባ ዛሬ በጥያቄ ነው እናፋጥጣለን እና የብዙ ሰው ጥያቄና ብዙ ሰው አይምሮ ውስጥ ያለ ነገር ነው። እሱን ነገር እንግዲህ ዛሬ በግልጽ ታብራራላችኋለህ ማለት ነው። በሚገባ ማቆን አብራራለሁ፣ ማላቆን ጠይቄ ድጋሚ እንግዲህ ተገናኝተን እነግራችኋለሁ። ስለዚህ እዛው ሪል ስቴት ሳይት ሄደን ብንጠያየቅ አሪፍ ይመስለኛል። እሺ ከየት እንጀምር? ከኋላችን ካለው ብንጀምር ደስ ይለኛል። ይሄም የእናንተ ነው? ይሄም የኛ ነው። ኦልሞስት ወደዛም በጣም ብዙ ህንጻዎች አሉ ይታያሉ። እስቲ እየሄድን ወክ እያደረግን ደግሞ ብናያቸው የተሻለ ይመስለኛል። ምክንያቱም አያት ላይ መጥቶ የቴምርን ሳይቶች እየገቡ ብቻ ለማየት በጣም ረጅም ጊዜ ይወስዳል። ማካበድ አይደለም። ኦልሞስት ከ7 ከ8 ሳይቶች በላይ ነው ያሉንና እንደዚሁ እያወራን ጥያቄዎቻችሁንም እየጠየቃችሁ እየተማማርን እንሄዳለን ማለት ነው። ኦኬ። ስለዚህ ነግራችኋል። እኛ ስማችሁን ብራንዳችሁን አልተናገርንም ነበር። ለማንኛውም ጋይስ እዚህ ሀያት አካባቢ ደራርቱ አደባባይ ጋር በብዛት በሰፊው የምታዩት የቴምር ሪል ስቴት ሰፊውን ቦታ የያዘው እሱ ነው አይደል? ሶ ምን መሰለ የኛ ጥያቄ አብዛኛውን ጊዜ ሰዎች ከኖርማል ቤቶች ሪል ስቴት ላይ ኢንቨስት ያደርጋሉ። የሚያገኙት ጥቅም ምንድነው? ለምንስ ሪል ስቴት ላይ ኢንቨስት ማድረግ አስፈልጋቸው የሚለው በዝርዝር ምክንያቱም ዋስትና የተሻለ ዋስትና ማግኘት ይፈልጋሉ። እንዲሁም ደግሞ በጥቂት ጊዜ ውስጥ የሚረከቡት አስተማማኝ የሆነ ስለ ብራንዱ ማወቅ ይፈልጋሉና አንተ በዝርዝር ሰፋ አድርገህ ተነግረን። ኦኬ ሪል ስቴት ላይ ኢንቨስት የሚደረግበት የተለያየ ምክንያት ይኖረዋል። ከነዛዎቹ ውስጥ ዋነኛዎቹ ምንድነው? ለምሳሌ አያት ላይ ግራውንድ ላይ ወይም ደግሞ መሬት ላይ ያሉ ቤቶችን መግዛት የምፈልግ ከሆነ በጣም ኤክስፔንሲቭ ነው፣ ውድ ነው። በዛ ላይ ደግሞ በአንድ የክፍያ መፈጸም ይጠበቅባል። ያ ማለት ምንድነው? ለምሳሌ ሌትስ ሴ 20 ሚሊዮን ብር የሚያወጣ የመሬት ቤት ብታገኝ እሱን ለመግዛት እጅህ ላይ 20 ሚሊዮን ብር ያስፈልጋል ማለት ነው። የትኛውም ቢዝነስ ላይ መሰራ ከሆነ 20 ሚሊዮን ብር ከቢዝነስ ላይ አንስተ መስጠት ማለት ትልቅ የሆነ ኪሳራ ነው። ሶ ሪል ስቴትን ተመራጭ የሚያደርግበት ምክንያት ምንድነው? ጥሩ የሆነ ያከፋፈል ስርዓት ስላለው ነው። ለምሳሌ 20%ን አሁን ትከፍላለህ፣ ቀሪውን ደግሞ በግንባታ ሂደት በ2 አመትም በ3 አመትም እንደ ሳይቱ ፕሮግረስ ቀስ እያልክ መክፈል ይችላልህ ማለት ነው። በዚህ ምክንያት ሪል ስቴትን ተመራጭ ያደርጋል። ሁለተኛ ነገር ምንድነው? ሲምፕል የሆነ ላይፍ ስታይል የምፈልግ ከሆነ ሪል ስቴትን ተመራጭ ያደርጋል። እነዚህ ምክንያቶች አሉ። ሌሎችን ጥያቄዎች ካሏችሁ ጠይቁኝና እዚህ ላይ ደግሞ ወደ በኋላ ላይ በሰፊው እንመለስበታለን።
ሶ ጋይስ ኔክስት ጥያቄ ጅብሪሎ ላንተ ያለኝ በቴምር ሪል ስቴት ሱፐርቫይዘር እንደመሆነ መጠን አብዛኛውን ጊዜ ሰዎች ወረቀት ላይ የምናየው የካሬ ስፋትና ብዙ ጊዜ የሚሉት ማለት ነው የካሬ ስፋትና በአካል ሲታይ ጠባብ ነው ይላሉ። ቴምር ሪል ስቴት ከስንት ካሬ ጀምሮ ነው እንዲሁም ደግሞ በካሬ ስንት ነው የሚያስከፍለው የሚለውን በዝርዝር ብንነግርልኝ። ምክንያቱም ይሄን ኢንፎርሜሽን ጋይስ እንደናንተ ሆነን ነው ዛሬ እሱን እየጠየቅን ያለነው ማለት ነው። ኦኬ በጣም አሪፍ። እዚህ ጋር ኦዲየንሶቻችን እንዲያውቁ የምንፈልገው ምንድነው ሁለት አይነት የካሬ አይነት አለ። አንደኛው ኮመን ኤሪያ የተቀነሰበት ኔት ኤሪያ ነው። ሁለተኛ ደግሞ ግሮስ ኤሪያ ይባላል። ግሮስ ኤሪያ ማለት ቤቱ በአጠቃላይ የፓርኪንጉን፣ የደረጃውን፣ የሊፍቱን ከላይ ቴራስ ካለው ቴራሱን ሙሉ ኮሚናል ኤሪያውን አካቶ የሚይዘው ግሮስ ኤሪያ ይባላል። ያ ማለት ምንድነው እነዚህ ቀደም የጠቀስኳቸውን ፋሲሊቲዎች በአጠቃላይ የቤቱ ላይ ጨምሮ የሚይዘው ግሮስ ኤሪያ ይባላል። ኔት ኤሪያ የሚባለው ደግሞ ቤቱ የሚያርፍበት ነው። ያ ማለት ምንድነው የሊፍቱም የደረጃውም የኮሊደሩም ተቀንሶ ኔቱ ቤቱ ያረፈበት ኔት ኤሪያ ይባላል ማለት ነው። በዛ ምክንያት ነው ያው ቴምር ሪል ስቴት ላይ እንደሚታወቀው ከኮመን ኤሪያ አንጻር የተወሰነ ኮመን ኤሪያ ነው የምንወስደው። አብዛኛው ሳይቶቻችን ላይ ለምሳሌ ባለፉት ከትላንት ወዲያ ያየነው የሳር ቤት ሳይት ላይ 136 ካሬ አይመስልም አይደል? ሰፋ ያለ ነው በጣም ብዙ የሆነ ያ በዛ እንታወቃለን። የካሬ ዋጋን በተመለከተ በቴምር እንደሚታወቀው ሙሉ አዲስ አበባ ላይ የተለያዩ ቦታዎች ላይ ሳይቶች አሉን። የተለያየ ፕራይስ ይኖራቸዋል። ለምሳሌ መገናኛ ወደ በኋላ ላይ የምናየው መገናኛ የሚገኘው ሳይታችን ላይ በካሬ ከ120 ሺህ ብር ጀምሮ እየሸጠን እንገኛለን። እዚህ አያት ላይ ሽያጭ ጨረስን እንጂ ከ85 ሺህ ብር በካሬ ጀምሮ ሽጠናል። እዚህ ላይ ኦልሬዲ በ6 ወር ፕሮግረስ ወደ በኋላ የምናየው ይሆናል። ኦልሞስት የስትራክቸር ስራ እየጨረስን ያለ ነው። ስለዚህ ጋይስ አሁን ደግሞ አንድ ሳይት ላይ ሄደን ያሉትን ነገሮች በደንብ ተፋ ባለ ሁኔታ አያየን እዛው ጋር ደግሞ እኛ ማሰባችንን እያቀረብንለት እሱም ደግሞ እየመለሰልን ጊዜያችንን እናሳልፋለን። ተከታተሉ። ይመቻችሁ። ሰብስክራይብ አድርጉ። ያዘው ሶ ጋይስ ከጀርባ የምታዩት ቴምር ሪል ስቴት ሰርቶ ካስረከባቸው ሞሎችና እንዲሁም ደግሞ የመኖሪያ አፓርትመንት ነው። እዚህ ገብተን ያለውን ነገር በደንብ እናያለን። ስለዚህ ሪል ስቴት በዝርዝር እሱ ይነግረናል። ከዛ ወደ ውስጥ እንገባለን ማለት ነው። ኦኬ ባይገርምህ አብርሺ አንድ ሚስ አንደርስታንዲንግ አለ። ቴምር ሲነሳ ሁሌም ሳር ቤት ላይ ብቻ ያለን ለሚመስላችሁ ሰዎች ይሄ ትልቅ ማስረጃ ነው። እንደምታዩት ያ ሳይት የኛ ነው። እዚህ ጋር ሁለተኛ ሳይት አለ። ሶስተኛ ደግሞ እዛ ጋር አለ። ከሎሚያር ሱፐርማርኬት አጠገብ ደግሞ ሁለት ሳይቶች አሉን። ከዚህኛው ከቸርቿ አጠገብ ደግሞ ሌላ ያለቀ አምስተኛ ሳይት አለ። በዚች በ500 ሜትር ርቀት በማትሞላ ቦታዎች አምስት ሳይቶች ኦልሞስት 80% እና ከዛ በላይ የተጠናቀቁ ሳይቶች ላይ ማለት ነው። ለዛ ነው በቪዲዮን ስንጀምር እንኳን ወደ ግዛታችን በሰላም መጣችሁ ያለ በዛ ምክንያት ነው። ይሄ ብቻ አይደለም፣ አያት ብቻ አይደለም። ኃይሌ ጋርመንት አካባቢ እንደዚሁ በስፋት ህንጻዎችን ሰርተን አስረክበናል። ከባለፈው ቪዲዮ ላይ ከ1000 በላይ ካርታዎችን እናስረክባለን ያልካችሁ እነዚህንም ሳይቶች ጨምሮ ነውና ወደ ውስጥ ገብተን ደግሞ ያለውን ነገር እንዴ ሶ ጋይስ እንግዲህ መጀመሪያ ከርቀት ከዛ ጋር ሆነን ያያችሁት ሪል ስቴት ይሄን ይመስላል። ቆንጆ በጣም አሪፍ የሆኑ ዘመናዊ የሆኑ ሱቆች ከፊት ለፊታችን ይታያሉ። ውስጥ ገብተን እሱን እየጠየቅነው እሱም ደግሞ ለእናንተ እየመለሰላችሁ እንቀጥላለን። በጣም ሰፋፊ የሆኑ ሱቆች ነው የሚታዩ። እነዚህ ሱቆች ናቸው አይደል? አዎ ከታች ግራውንድ ላይ ያሉት እንዳለ እነኚህ ሱቅ ናቸው። ሱቆች ናቸው። ግራውንድ እና አንደኛ ላይ ሙሉ የንግድ ሱቆች ናቸው። ካያችሁት ሰፋ ያለ የመዘዋወሪያ ኮሊደሮች አሉት። እዚህ ጋር እንደምታዩት በጣም ጥሩ የሆነ ስፋት ያለው ሊፍቶችና የደረጃዎች ይኖሩታል። ለምሳሌ እዚህ የመጣንበት ምክንያት ምንድነው? ቴምር ሪል ስቴት እንደሚታወቀው በፒያሳ፣ በቡልጋሪያ፣ በሳር ቤት እንዲሁም በመገናኛ ላይ አዳዲስ ሱቆችን እንዳወጣ ይታወቃል። ከዚህ በፊትም ሰርቶ አሁን ወደ ማስረከብ የደረሱ ሱቆች አሉን። በምን አይነት ደረጃ ነው የምታስረክቡት ለሚለው ጥያቄ ይሄ ትልቅ መልስ ይሆናል ብዬ አስባለሁ። እንደምታዩት ሙሉ ፊኒሺንግ የተሰራላቸው ናቸው። እነዚህ የተወሰነ ስራዎች ሊቀሯቸዋል።
እነሱ እንዳለቁ ቀጥታ ለገዙን ሰዎች ዴሊቨር የምናደርግ ይሆናል ማለት ነው። እዚህ አካባቢ ላይ የሰራችሁት የግራውንድ ሱቅ ለምን ቦታ ነው የሚያገለግለው? ማለት ለተለያዩ የሽያጭ ሱቆች ነው የሚሆኑት ወይስ እንዴት? አሁን ለኮስሞቲክስ እንዳትል የሆነ ጠበብ ማለት አለበት። ይሄን ግን ሳይው ለሆነ ለበርገር ቤት ኦር ደግሞ ለሬስቶራንት ብቻ እንደዛ ነው የሚመስለውና ለምን ነው እነዚህ ላይ እንኳን እኛ ምንገባበት ጣልቃ ምንገባበት ምክንያት የለንም። ምክንያቱም ሰውየው እኛን አምኖን ይሄን ሰፊ ካሬ ገና ቤዝመንት ላይ ያለ የገዛን ሰው ነው። ሶ ነዋሪውን በማይረብሽ መልኩ ለነዋሪው ጥቅም የሚሰጥ የፈለገውን ስራ መስራት ይችላል። ግን እዚህ ላይ እንድታተኩሩ የምፈልገው ምንድነው ነዋሪን የሚረብሽ ነገር፣ ነዋሪውን አፕሴት የሚያደርግ ነገር፣ ለልጆች የማይመች ነገር እኛ ሱቆቻችን ላይ አይሆንም ብዬ አስባለሁ። ከስንት ካሬ ጀምሮ ነው ያለው እዚህ ከታች ግራውንድ ላይ ማለት ነው? ግራውንድ ላይ አሁን ለምሳሌ ይሄ 144 ከ144 እስከ 180 ካሬ ነው። በጣም ሰፊ ነው። ከላይ ደግሞ አነስ ያሉ 20 ካሬ ሱቆች ይኖሩናል ማለት ነው። ስለዚህ ግራውንድ ላይ ደግሞ በቂ የሆነ የፓርኪንግ ኤሪያ እንዳለ ያስታውቃል፣ አይተነዋል። እሱን ደግሞ ትንሽ ብናሳያቸው አሪፍ ነው። ምክንያቱም ሞር አመኔታ ውስጥ እንድንገባኛም አይደል? በሚገባ ጅብሪሎ አንድ ያስተዋልኩት ነገር አለ። ሰፋ ያለ የፓርኪንግ ኤሪያ እና ቆንጆ የሆነ ጥበቃ እንዳለ ነው እና እዚህ አስመልክቶ የምትለን ነገር? ኦኬ ጥበቃው ላይ እንኳን አንታማም። ኢቭን እኔን ይዛችሁ ራሱ ለመግባት ፍቃድ በደብዳቤ ነው እንዳያችሁት። ከዛ በተጨማሪ ደግሞ ፓርኪንጉንም ይሄኛው ባይዛዌይ ስራ ይቀረዋል፣ የኢፖክሲ ስራ ይቀረዋል። እሷ እንደተሰራች ፉሊ ፈንክሽን ይኖረዋል ብዬ አስባለሁ። ሶ ይሄኛው የመጀመሪያው ቤዝመንት ነው። ከታች ደግሞ ሁለተኛ ቤዝመንት አለ። ትንሽ ጨለም ይላል፣ ያው ሁለተኛ ቤዝመንት ስለሆነ ጨለማ ማስተሩ ከሆነ ማየት እንችላለን። አይ ከነገርከን ይበቃናል። አብዛኛውን ነገር እውነተኛ እንደሆነ እያየን ነው። እኛም ደግሞ እንደ ቤተሰቦቻችን ወይም ደግሞ እንደ ህብረተሰቡ ሆነን ነው እየጠየቅን ያለ ነው። ምክንያቱም አስፈላጊ ነገር ስለሆነ እነሱም ደግሞ ያመኑበት ላይ ኢንቨስት ማድረግ ስለሚፈልጉ፣ ለዛም ነው መጀመሪያ ላይ ሰዎች ከኖርማል ቤቶች ሪል ስቴት ላይ ኢንቨስት ለምን ማድረግ እንደሚፈልጉና ለምን እንደሚሟገቱ ማወቅ የፈለግ ነው። ሶ በቂ የሆነ መረጃ አግኝተናል። ለዚህ ሌላ ደግሞ ቀጣይ ሪል ስቴት ካለ እኛም እየጠየቅን በእርግጠኝነት አማኒም መጠየቅ የሚፈልጋቸው ብዙ ነገሮች ይኖራሉ። ጸጥ ብሏል ያለውን ነገር በደንብ እስካሁን ድረስ ያለው ለአብሪ ሰጥቻለሁ። ካምባል ያለው ለኔ ተውት። ወደዛኛው ሳይት ሄደን ደግሞ ያለው ነገር ምን ያህል አይምሮ እንደሚሰራ እናያለን። ቀጣይ የምናያቸው ሁለት ሳይቶች አሉ። ከነዚህ አሁን ካየናቸው ሶስት ሳይቶች በተጨማሪ ሁለት ሳይቶች አሉ። እዚህ ጋር ዎኪንግ ዲስታንስ ናቸው። ኦልሞስት 100 ሜትር ርቀት ላይ ነው ያሉት። እነሱን ከውጭ እናሳያቸውና የቴምር ግዛት ትክክል ነው። ግዛት እኔ አምኛለሁ። ቴምር ግዛት በሰላም መጣች። ለማንኛውም ተከታተሉ፣ ሰብስክራይብ እያደረጋችሁ ጥሩ መረጃ እያገኛችሁ እንደሆነ ተስፋ እናደርጋለን። ያዘው Waves ripple slow, they already know. Your voice drifts. ጋይስ እንግዲህ እዛ ጋር 1 2 ታየን። እዚህ ጋር ደግሞ 3 እና 4 የቴምር ያሰራቸው ቆንጆ የሆኑ ሌክቸር የሚባሉ ሪል ስቴቶች ከጀርባችን አሉ። በዚህ አስመልክቶ አንድ ጓደኛዬ ከባህር ማዶ ወይም ደግሞ ከውጭ ሀገር የጠየቀኝ ጥያቄ አለ። እሺ አብርሽ እንዴት ነው ትተማመንበታለህ? ብዙ ጊዜ ሪል ስቴቶች አይታመኑ እና እንዴት ነው አንተን ልመን ብሎኛል። እና ለዚህ ጥያቄ ግልጽ የሆነ ማብራሪያ በስንት ጊዜ ታስረክባላችሁ? በክፍያችሁ እንዴት ነው ያለውን ነገር ግልጽ አድርገህ ብታብራራልን። አንድም ለሱ ብቻ ሳይሆን ለመላው ማወቅ ለሚፈልግ ሪል ስቴት ላይ ኢንቨስት ማድረግ የሚፈልጉ ሰዎች አሉ፣ በጣም በቂ የሆነ መረጃ የሚፈልጉ እና በመረጃ አጡት ምክንያት ደግሞ እየፈሩ ከመግዛት እጃቸውን የሚወጡ ሰዎች አሉና ለነሱም የሚሆን እስኪ ግልጽ የሆነ ማብራሪያ እኛ የምንወቀው እኛ ወደፊት መግዛታችን አይቀርም እንገዛለን ማወቅ አለብን። እሺ ጥሩ ጥያቄ ነው። የብዙ ሰውም ጥያቄ እንደሆነ እንረዳለን። ዳስዋይ ቴምር እንደሌላው ምንድነው ፕላን ብቻ አይደለም የሚሸጠው፣ ሰርቶም እያሳየ ነው። በዚህ በ100 ሜትር ርቀት በማትሞላ አካባቢ ውስጥ 5 ሳይቶችን ገንብቶ ማሳየት ማለት በጣም ትልቅ ነገር ነው። ባይዘው እነዚህ 5 ብቻ አይደሉም። አንድ አያት ፈርስ ቤት አካባቢ አለ። ሁለተኛ ደግሞ አያት 49 ኦሬዲ ያለቀም ለሚፈልጉ ሰዎች አዲስ ያወጣ ነው ሳይት ነው። ሙሉ ለሙሉ ቢያንስ በዚህ ስቴጅ ላይ ያለ በዚህ ህንጻ ስቴጅ ላይ ያለ ሳይት ነው። እዛ ላይ ባለ 2 እና ባለ 3 መኝታ ቤቶች አሉት። በ6 ወር ጊዜ ዴሊቨር የሚደረግ ነው። እሱ ላይ መሞከር ይችላሉ። ምን ያህል ታምነዋል ለሚለው ጥያቄ ከቴምር ራሴም ገዝቻለሁ። መገናኛ ሳይት ላይ የራሴን የሆነ ነገር
ለመያዝ ሞክሬያለሁ። ሳይቱን ስናየው አሳያችኋለሁ። በጣም የሚያምር ሳይት ነው። መገናኛ ለምን መረጥከው ለሚለው ደግሞ መገናኛ ስንሄድ ያለውን ነገር ሰፋ ያለ ማብራሪያ ሰጣችኋለሁ። ስለዚህ በተግባር ነው በተግባር ነው። አከፋፈሉ እንዴት ነው? ስለዚህ ወደዛ ይሄድን እናወራበት ወይስ እዚህ ጋር ግልጽ እናድርግላችሁ? እሺ ሌላ አንደኛ ሳይት አለች እዛ ጋር እሷ እንያት ወይስ ይበቃችኋል? ደስ ይለናል። እያየ ነው ጋይስ፣ እናንተም እርግጠኛ እንድትሆኑ በማስረጃ የተደገፈ ሀሳብ ነው የምንሰጣችሁ። ብቻ ተከታተሉ፣ ለእናንተ ነው ጋይስ። ቅድም 4 እና 5 ብለናችሁ ነበረ። አራተኛው ያው ሰው ገብቶበት እየተኖረ ነው፣ አስረከበውታል። እዚህ ጋር ደግሞ አምስተኛው ያው ፊኒሺንግ ነው የቀረው። አይ ቲንክ ብዙ ነገሮች አልቀዋል። በጥቂት ጊዜ ውስጥ እንደሚረከቡ እናምናለን። ስለዚህ እዚህ ጋር ወሬ አናብዛባችሁና ቀጣይ ደግሞ ቅድም መገናኛ ነበር ያልከን አይደል? ቴምር ሪል ስቴት በጣም ብዙ የሆነ ቦታዎች አሉት። ስለዚህ እኛ በዋነኝነት የመገናኛውን ሄደን እናያለን። ጋይስ እንግዲህ መገናኛ ላይ የሚገኘው አዲሱ ቤተ መንግስት አካባቢ ነው የምንገኘው። እዚህም አካባቢ ደግሞ ቴምር ሪል ስቴት እያሰራው ያለ አንድ ፕሮጀክት አለ። እሱን ተኮር እየገለጽን ከእናንተ ጋር እያወራን እንዲሁም ደግሞ እሱን እየጠየቅ ነው ብዙ ነገሮችን አብረን እንማማራለን። ወደ እሱ ልሰዳችሁ። እሺ ቅድም አብርሺ አያት ሳይቶችን እያየን አንድ ጥያቄ ጠይቀህ ነበረ። በምን አይነት መልኩ እንመናችሁ? ትረስት ኢሹ ያው ሪል ስቴት ላይ ብዙ ጥያቄ የሚነሳበት ነገር ነውና ከዛ አንፃር እስቲ ያለውን ነገር አስረዳኝ ስትለኝ እዚህ ፕሮጀክት ላይ እኔ ቤት ገዝቻለሁ ያን ያህል ነው ማምኖ ብያለሁና ለምን ይሄን ፕሮጀክት እንደመረጥኩት የተወሰነ ማብራሪያ ልስጣችሁ። ያው ሰራውንዲንጉ ነው ሎኬሽን ዋይዝ መገናኛ መሆኑ በጣም አሪፍ ነው። ለምሳሌ ከጀርባችን የምታየው ጫካ ፕሮጀክት ይህንንም ጨምሮ ኦልሞስት ወደ 4.3 ቢሊዮን ዶላር አካባቢ ወርዝ የሚያደርግ ፕሮጀክት ነው። ፊት ለፊት የምታያቸው ቤቶች እዛ ጋር ያለቁ ቤቶች ከጀርባችን ያሉ ቤቶች ኦልሞስት 4175 አካባቢ ዩኒቶች ብዛት ያላቸው ቤቶች ይሰራሉ። ይሄ አሁን ያለንበት ቦታ የወደፊቱ ያው ሆሊውድ ላይ የምታውቁት ከሆነ ቤቨሊ ሂልስ የሚባል የባለጸጎች ባለሀብቶች መኖሪያ ቦታ ነውና እንደዛ ነው የሚሆነው ይሄ አካባቢ። ለዛም ነው እዚህ ላይ ያለኝን ነገር እንግዲህ ጨከን ብዬ ኢንቨስት ያደረኩት። በተጨማሪም ደግሞ ባይገርምህ እዚህ ጋር የአፍሪካ ቁጥር 1 ባለሀብትን የምታውቀው ከሆነ አሊኮ ዳንጎቴ መኖሪያ ቤቱ እዚህ ጋር ነው። ይሄኛው ከዚህኛው ጋራ በፊት ለፊት በኩል ወይም ደግሞ ታክሲ ስቴሽኑ በላይ በኩል ያለው ዳገተማ ቦታ ላይ አለው። በተጨማሪ አትሌት ኃይሌ ገብረስላሴም እዚሁ ነው የሚኖረው። እንዳልኩ እነዚህ ቤቶች ሲያልቁ ይሄ ቤተ መንግስቱ ኦልሞስት የሌለው ነገር የለም እዚህ ጋር። በጣም አየሩም ደግሞ ጋይስ ከምትጠብቁት በላይ በጣም በቃ ጽድት ያለና ነፋሻማ ነው። ያን ያክል የሚረብሽ አይደለም። በቲሸርትም በሹራብ መሆን ትችላላችሁ። ትክክል። ፀሐይ አቃጥሎ ነበር የመጣው ነው። እዚህ ጋር ቪው እንዴት አያችሁት? ቪው በጣም ያምራል። ስለሱ እኮ ልነግራችሁ ነበር ጋይስ። ቪው በጣም ነው የሚያምረው። እዚህ ጋር አሁን ያለንበት ከፍታ ቦታ ላይ ነው። ወደዛ ደግሞ ቁልቁለት ነውና ከዚህ ጋር ጸድ የሆነ ቪው አለው ማለት ነው። በጣም ብዙ ቤቶችን ታያላችሁ። ነፋሻማ አየር፣ እንዲሁም ደግሞ ማታ ላይ አሪፍ የሆነ ከጓደኞቻችሁ ጋርና ከቤተሰቦቻችሁ ጋር ወክ ልታደርጉበት የምትችሉ ጸድ የሆነ አስፓልት አለ ማለት ነው ጋይስ። በጣም ያምራል። እና አንድ ጥያቄ ምን አለ መሰለ ታማኝነቱ ብያለሁ አይደል? የወረቀቱ አሰጣጥ ማለት ሙሉ የክፍያው ውክልና በውክልና ነው ወይስ ደግሞ በግማሽ ፐርሰንት ነው? እንዴት ነው? እስኪ ግልጽ አድርጉ። ማለት እኔ ጥያቄውን አላበዛብህም፣ እያንዳንዱ ነገር ስለምታውቀው ቀለል አድርገህ ታስረዳለህ እስኪ። እሺ ያው ቴምር ላይ እንዴት ነው የሚሆነው? ከ20% ቅድመ ክፍያ ጀምሮ ከፍለው የቤት ባለቤት መሆን ይችላሉ። ከ30% ጀምሮ የሚከፍሉ ከሆነ ደግሞ በጣም ጥሩ የሆነ ጠቀም ያለ ቅናሽ እናደርጋላቸዋለን። በተጨማሪም ደግሞ ለምሳሌ እዚህ ተወካይ የሌላቸው ሰዎች ውጭ ሀገር የሚኖሩ የሀገራችን ልጆች አሉ። እነሱ በቪዲዮ ኮል አሳይተን ያለውን ነገር ያው እናንተ ምስክር ናችሁ። ከዚህ በፊት ያየናቸውም ያላየናቸውም በጣም ብዙ የሰራናቸው ስራዎች አሉ። እሱን እስቲ ወደፊት የምናየው ይሆናል። እነዚህ ውጭ ላሉ ሰዎች ምን አይነት አማራጭ አላቸው? በዲቴል ውሉን ልከንላችሁ በኮንፈረንስ ኮል ወይም ደግሞ ኢሞም ላይም ቫይበር ላይም ዋትስአፕ ላይም ቪዲዮ ኮል ያለውን ነገር አሳይተናቸው ለታይትል ዲዱን አጠቃላይ ያለውን ሌጋል የሆኑ ዶክመንቶችን ልከንላቸው እሱን ፕሩቭ አድርገው በዲቴል ውሉን መጨረስ ይችላሉ። በዛ ፕሮሰስ ማድረግ እንችላለን ማለት ነው። ኦኬ። ስለዚህ በምን አንተን ማግኘት ይችላሉ? ወይም ደግሞ በቂ መረጃ ለማግኘት ሲፈልጉ በየትኛው ቁጥር ነው አንተን ሊያገኙ የሚችለው? ኦር
ዋትስአፕ ሊሆን ይችላል፣ ኢሞም ሊሆን ይችላል። በየትኛው ቁጥር ነው የምትገኘው? ኦኬ ቁጥሩን ከታች እናስገብላቸዋለን። ዋትስአፕ ላይም ዳይሬክት መደወል ይችላሉ። ፕላስ ደግሞ እዚህ መገናኛ ሳይት ላይ አሁን ስንሄድ አሳያችኋለሁ። መገናኛ የሚታወቀው በምንድነው? ብዙ ሰው የሚገናኝበት ቦታ ነው። ከመላው አዲስ አበባ ታክሲዎችም ባሶችም አጠቃላይ ሰውም የሚተላለፍበት ቦታ ነውና እዚህ አጓጊ ቦታ ላይ የንግድ ሱቆችም አለን። ከባለ አንድ ጀምሮ ስቱዲዮ ነበረን ባይዘው 32 ካሬ በ2 ሚሊዮን 700 ሺህ ብር ካሽ ለሚከፍል ሰው እዚህ ቦታ ላይ እየሸጥን ነበረ። እሱን ጨርሰናል። በስብር ቆይ አንዴ ጋይስ አንዳንዴ አነስ ያለ ብር ስሰማ ጋይስ ምን ያክል ሎተሪ ነው ብዬ ነው የማስበውና 2.7 ነው 2 ሚሊዮን 700 ሺህ ብር ካሽ ለሚከፍል ነው። ካሽ ለሚከፍል ሰው 2.7 ሚሊዮን ብር ነው። ካሬው ደግሞ 32 ካሬ ነው። ኦልሞስት ካሽ የምከፍሉ ከሆነ በካሬ 84 ሺህ ብር ማለት ነው። ጋይስ እኔ በጣም ያስገረመኝ ነገር በአሁን ሰዓት አንድ ኮንዶሚኒየም ማለት ስቱዲዮ በምን ያክል ብር መግዛት እንደሚቻል እናውቀዋለን። ትክክለኛ ኢንፎርሜሽን በየትኛውም ቦታ ያለ ነው። ለያው መገናኛ ላይ በጣም ይገርማል፣ አስደምሞኛል። ቴምር ሪል ስቴት በጣም ብዙ የሆነ ፕሮጀክት ነው ያላቸው። ቴምር ሪል ስቴት ከተመሰረተ ስንት አመት ይሆናል? ቴምር ሪል ስቴት ከተመሰረተ 10 አመት ነው። 10 አመታችንን በተለያዩ ፕሮግራሞች እያከበርን ነው። በቅርቡ ጣሊያን በተካሄደው የስፖርት ውድድር ላይ ነበርን። ከዛ በፊት አሜሪካ ላይ በነበረው ነበርን። ክልሎች ላይም ዙረናል። ለምሳሌ አዳማ ነበርን፣ ሐዋሳ ነበርን፣ ድሬዳዋ ነበርን። አብዛኛው የኢትዮጵያ ክልሎች ላይ በቅርቡም ደግሞ እንመጣለን። ተዘጋጅታችሁ ጠብቁን። ይሄን የመሰለ ሎኬሽን ላይ የንግድ ሱቅም ቤትም የግላችሁ አድርጉ እንላለን ማለት ነው። ስለዚህ ጋይስ መገናኛ ላይ ወዳለው ሳይት እግራችን ያቀናል። ተከታተሉ። ይመቻችሁ። ጋይስ እንግዲህ እንደዚህ በተፈጥሮ ባማረ አካባቢ ላይ እዚህ ጋር ተቀምጠን አንዳንድ ነገሮችን ደግሞ እንነግራችኋለን። በጣም ያምራል። አማን በጣም ያምራል። እንደዚህ ከዚህ ቢሆነ የሚገርም ከኋላ ደግሞ ራሱ አርለ ሪል ስቴቱ ኢማጂን ተሰርቶ ካለቀ በኋላ ሞር ከተማው እንደሚታይ ማለት ነው። ለማንኛውም ከጀርባችን የታጠረው ቆርቆሮ ቴምር ሪል ስቴት በቅርብ ጊዜ የሚገነባው አፓርታማ ነው አይደል? አሁንም እየተገነባ ነው ያለው። ኦሬዲ ሳይቱ ከተለቀቀ 15 ቀን ሆኖታል። በ15 ቀን ጊዜ ውስጥ ወደ ቁፋሮ ገብተናል። ያው ሎኬሽን ዋይዝ ኤግዛክትሊ ለመጥቀስ ከየካ ክፍለ ከተማ ጀርባ ወይም ደግሞ ከቤልቪው ሆቴል አጠገብ ወደ አዲሱ አስፋልት በሚወስደው መንገድ ላይ መንገዱን እንደጀመራችሁ ነው። ከባለ 1 እስከ ባለ 3 መኝታ ቤቶች ነው ያሉን። ቅድም ስቱዲዮ አለ ብዬ ነበረ። እሷ እንዳለ ወዲያው ነው ያለቀው በ15 ቀን ውስጥ። የሚገርም ነው። ለምሳሌ ባለ 1 መኝታው ሚኒመሙ 60 ካሬ ነው። 60 ካሬው አጠቃላይ ክፍያው ወደ 7 ሚሊዮን 200 ሺህ ብር አካባቢ ነው። ዳውን ፔመንት 20% ከፍለው ቀሪውን ደግሞ በ3 አመት ያለምንም ወለድ ያለምንም ጭማሪ የማቴሪያል ኮስትን ቢጨምር ፕላስ ደግሞ የዶላር ዋጋ ቢጨምርም የነሱ ቤት ላይ ጭማሪ ሳይኖርባቸው የማይለወጥ 80% በ3 አመት መጨረስ ይችላሉ። ዳውን ፔመንቱ ወደ 1 ሚሊዮን 440 ሺህ ብር አካባቢ ነው። ቀሪውን ደግሞ በ3 አመት የሚሆን ይሆናል። አሁን ላይ 60% ከከፈሉ ደግሞ ቀሪው አሁን ላይ 40% ከከፈሉ 60%ን ደግሞ ቤቱን ሲረከቡት መክፈል ይችላሉ። እዚህኛው ላይ ላይክ እንደ 40-60 ነው። 40%ን አሁን ከከፈሉ 60%ን ደግሞ ቤቱን ቁልፉን ሲረከቡ መክፈል ይችላሉ። ያም ማለት 4.3 ሚሊዮን ብር ለባለ 1 መኝታ 40%ን ከከፈሉ ቀሪውን ደግሞ ቤቱን ሲረከቡ ማለት ነው። 100% ካሽ ለሚከፍል ደግሞ ወደ 4 ሚሊዮን 600 ሺህ ብር ይቀንሳል። የቀደም ሚሊዮን ወደ 600 ሺህ ብር ቅናሽ አንተ በጣም አሪፍ ይኖረዋል። ሁሉ 100% የሚከፍል ሰው ካለ ማለት ትክክል። መገላገል ነው የሚሻለው። ታዲያ ሁሉ ቢቀንስ ከሆነ አብራችሁ ተገላገሉ። ያዋጭ ነው በጣም። ብዙዎቹ እንደውም የመክፈል አቅም ኖሯቸው አስተማማኝነቱን ስለሚጠራጠሩ እንዴት ነው የሆነ ግማሹን ከፍለው ከተበላንም ግማሹን እንበላ የሚል አስተሳሰብ አላቸውና ቴምር ሪል ስቴት ከ10 አመት በላይ ሆኖታል። በ10 አመት ውስጥ ደግሞ በጣም ብዙ ፕሮጀክቶችን ጨርሶ ለደንበኞቹ አስረክቧል እና ይሄ ማለት ከአስተማማኝነቱም በላይ ነው። በጣም ደስ ይላል። ሳይት ላይ እንዴት ነው ተይዟል ወይስ ፍሪ አለ? ይሄኛው ኦሬዲ ስቱዲዮዎችን ነው ሽጠን የጨረስነው። ባለ 1ም አብዛኛው ተሽጧል።
ባለ 2 ከ90 ካሬ ጀምሮ አለ። በአከፋፈል ለሚፈልግ 90 ካሬውን በ10 ሚሊዮን 800 ሺህ ብር ነው። ቅድመ ክፍያው 20%ቱ 2 ሚሊዮን 160 ሺህ ብር አካባቢ ነው። 40%ቱን ከፍለው ደግሞ ቀሪውን 60% ቤቱን ሲረከቡ ነው ፈልገው ካሉ 40%ቱ 4 ሚሊዮን 320 ሺህ ብር ነው። ቀሪውን ደግሞ በ3 አመት ጊዜ ውስጥ ቤቱን ሲረከቡ ይከፍላሉ። አይ በአንዴ ከፍዬ 100% ከፍዬ መገላገል ነው የሚፈልገው ለሚሉት ከስተመሮቻችን ደግሞ 10 ሚሊዮን 800 ሺህ ብር ስንሸጥ የነበረውን ቤት በ7 ሚሊዮን 20 ሺህ ብር የ3 ሚሊዮን 800 ሺህ ብር ቅናሽ አድርገን ካሽ ለሚከፍል ሰው አዘጋጅተናል። ባለ 2 መኝታ 90 ካሬ መጀመሪያው ነው እንጂ መጨረሻው አይደለም። ከዚህም ከፍ የሚሉ ብዙ አማራጮች አሉን። ኦልሞስት 4-5 አማራጮች አሉት። ባለ 1 መኝታውም እንደዛው ተመሳሳይ ከ60 ካሬ ይጀምር እንጂ ከዛ በላይ እስከ 93 ካሬ ድረስ ብዙ አማራጮች አሉት። ባለ 3 መኝታው ሚኒመም እዚህ ሳይታችን ላይ 118 ካሬ ነው። አጠቃላይ ክፍያው 14 ሚሊዮን 100 ሺህ ብር ነው። 20%ቱ ደግሞ 2 ሚሊዮን 800 ሺህ ብር አካባቢ ነው። 40%ቱ ደግሞ 5 ሚሊዮን 664 ሺህ ብር ነው። 60%ቱን በ3 አመት ጊዜ ውስጥ መጨረስ ይችላሉ ወይም ቁልፉን ሲረከቡ የሚከፍሉት ይሆናል። አይ ካሽ ነው የምከፍለው ካሉ ደግሞ ባለ 3 መኝታውን 118 ካሬውን በ9 ሚሊዮን 200 ሺህ ብር እየሸጠን ይገኛለን ማለት ነው። በአጠቃላይ ከጀርባችን የሚታየው ፕሮጀክት ስንት ካሬ ላይ ነው ያረፈው? እና ደግሞ ወደ ላይ ስንት ከፍታ አለ ማለት ስንት ፍሎር አለ? በጣም አሪፍ። አጠቃላይ ስፋቱ ወደ 4350 ካሬ አካባቢ ነው። እንደምታዩት ፍለፊቱ መንገድ ነው። ያቺኛው ወደ ውስጥ የምታስገባ መንገድ አለች። በፍለፊት በኩል ደግሞ ራሱን የቻለ የውስጥ ኮብልስቶን መንገድ አለው። ሶስት አይነት መንገድ ያገኘዋል። 4300 ካሬ ሜትር ላይ ያረፈ ነው። የንግድ ሱቆቹ ባይዘዌይ ከታች ነው የሚሆኑት። ግራውንድ ድረስ የንግድ ሱቅ ይኖራል። በዛው ጋር ማለት ነው። በዚህ በፍለፊት በዚህ ጋር ህንጻው ፌስ የሚያደርገው ወደ ፍለፊት ነው። ወደዚህ ነው የሚያየው። ታች ላይ ግራውንድ ሱቆች ይኖሩናል። እስከ 8ኛ ድረስ ሱቆች ይኖሩናል። ከዛ ከአንደኛ ጀምሮ እስከ 15ኛ ድረስ መኖሪያ ነው የሚሆነው። ስለዚህ 15 ነው ማለት ነው። ህንጻው G+15 ነው የሚሆነው። እኛ ለሽያጭ ያወጣ ነው ግን እስከ 13ኛ ፍሎር ድረስ ያለው ነው። ያው ግራውንድ ላይ ሆነን ይሄን የሚመስል ቪው ካየን ወደ ላይ ከፍ ሲል ደግሞ ሙሉ አዲስ አበባን ማየት የሚችሉበት ጥሩ የሆነ የቪው ገጽታ ያለው ነው የሚሆነው ማለት ነው። እና ቤቶቹ የሚጀምሩት ከስንተኛ ፍሎር ጀምሮ? ከአንደኛ ፍሎር ጀምሮ ቤቶች ይጀምራሉ። ግን አሁን ያለንበት የተቀመጥንበትም ፈርሶ ሱቆች ነው የሚሆኑትና ግራውንድ ከአስፋልቱ ትይዩ ጀምሮ እስከ 8ኛ ድረስ ሱቆች ይሆናሉ። እዚህ ጋር ሲደርስ መኖሪያው አንድ ብሎ ይጀምራል ማለት ነው። በጣም አሪፍ ነው። ከፍ ሲል አንድ ብሎ ይጀምራል ማለት ነው። ከዛ በታች ግን ከግራውንድ በታች ያሉት ሱቆች ነው የሚሆኑት። ያው መገናኛ ላይ ሱቅ ምን ያህል አዋጭ እንደሆነ ይታወቃል። የሱቅ ቦታዎችም በጣም ከትናንሽ ካሬ ጀምሮች ስላሉ የሱቅ ባለቤት መሆን ይችላሉ፣ እንዲሁም የቤት ባለቤት መሆን ይችላሉ። ፕላስ ደግሞ ሰፊ ካሬ ነው የምፈልገው ለሚሉ ከስተመሮቻችን ሙሉ ፍሎሩን እንደ ፔንት ሃውስ አድርገን ላይክ እነዚህ ትላልቅ የውጭ ሀገር ስታይሎች እንደምናውቀው የአንድን ፎቅ ሙሉ አንድ ፍሎር ይዘው እንደሚኖሩት እንደሱ አይነት ነገር እንፈልጋለን ለሚሉ ከስተመሮቻችንም ደግሞ ያዘጋጀንላቸው ነገር ስላለ በዛ ማናገር ይችላሉ ማለት ነው። በጣም አሪፍ ነው ጋይስ፣ አሪፍ የሆነ ተሞክሮ እንዳገኛችሁ ጋይስ አሪፍ የሆነ ተሞክሮ እንዳገኛችሁ ተስፋ አደርጋለሁ። እኛም ቆንጆ የሆነ ተሞክሮ አግኝተናል። የቅድሟ ግን ስቱዲዮ በጣም አሁን ድረስ በጣም አይምሮዬ ላይ ቀርታለች። ለላጤ የምትሆን ነች፣ በጣም አሪፍ ነች እና ዋጋውም ደግሞ በጣም ተመጣጣኝ ኪስ የማይጎዳ ነው። ያውም ደግሞ በጣም አስተማማኝ በሆነ ካምፓኒ ማለት ነው። ትክክል። ባይገርምህ አብርሽ ስቱዲዮዋን ስትል ስቱዲዮን አብዛኛውን የገዛን ኦልሞስት ወደ 15 ብዛት ነበረን ስቱዲዮ ከ3 ሰው ከ4 ሰው አይወልድም። ኦሬዲ 2.7 ስለሆነች 10 ስቱዲዮ ብገዛ ራሱ 27 ሚሊዮን ብር ነው። ለምሳሌ አሁን እቺኛው ባለ አንዷን 60 ካሬዋን ካሽ ለሚከፍል 4.4 ብለናል አይደል? 5 ብገዛ 5 ባለ አንድ መኝታ ብገዛ ራሱ 20 ሚሊዮን ብር ነው። አወጣ
እንደዚህ አይነት አማራጮችም ስላሉ አነስ ያሉ ካሬዎች ለኪራይም እንዲሁም ለማገላበጥም የሚመቹ ስለሆኑ ያው ፈጠን ብላችሁ የቀረውን መውሰድ ትችላላችሁ ማለት ነው። እንደዚህም ይችላሉ ማለት ነው። አንድ ሰው ሙሉ ያለውን ነገር ከናንተ ጋር ገዝቶ ከዛ በኋላ ከፈለገ እሱ ደግሞ ሞር ከዛ ላይ አትርፎ መሸጥም ይችላል። ኦፍ ኮርስ ይችላል። ኢቭን ግንባታው ሳያልቅ ራሱ አትርፎ መሸጥ ይችላል። ዋው አሪፍ የሆነ ቢዝነስ ሀሳብ ነው እዚህ ጋር ራሱ የሰማነው። ቆንጆ የሆነ ደግሞ ቢያከራየው ደግሞ ያ ሰው ያው ብርን ባንክ ቤት ነው የምታስቀምጠው አይደል? ስለዚህ ላይ ደግሞ ኢንቨስት ታረግበት ያ ብር ወል ጭራሽ ሰዓቱ ጊዜ በሄደ ምክንያቱም የዛሬ አመት ላይ በ5 ነጥብ እናገኘው ቤት ወይ እናገኘው እቃ አሁን ላይ አንድ አመት ሲጨምር እጥፍ ሊጨምር ይችላል። ሰው ብራቸውን ኢንቨስት ሲል ያድርገው እነሱም ደግሞ አመት ጨምሮበትም እዛም ላይ ግንባታ ላይ እንዳለም ደግሞ በጊዜ ልዩነት የተለያየ ነገር ስለሚኖር እየገዛችሁ አትርፋችሁ መሸጥ መለወጥ ትችላላችሁ ማለት ነው። ጋይስ እንግዲህ ብዙ ሰው ሪል ስቴት ላይ ለምን ኢንቨስት እንደሚያደርግ አሁን የበለጠኛ ገብቶናል። እናንተም እንደገባችሁ ተስፋ አደርጋለሁ። መግዛት የፈለጋችሁ ሰዎች በቀጥታ ዲስክሪፕሽን ላይ ቁጥሩን አስቀምጥላችኋለሁ፣ እንዲሁም ደግሞ ኮሜንት ላይ ፒን አድርጌ ቁጥሩን ከላይ አስቀምጥላችኋለሁ፣ ከታችም እዚህ ጋር አስቀምጥላችኋለሁ። እሱን ማግኘት ትችላላችሁ። አውሩት። እንዳላችሁ መጀመሪያ እንዳላችሁ ማየትም ከፈለጋችሁ በቪዲዮ ኮል ቤቱን ያሳያችኋል። እርግጠኛ ነን ትወዱታላችሁ። እኔም ጓደኛዬን ያንተን ቁጥር እሰጠዋለሁ። በዚህ አጋጣሚ ካየኸው የሱን ቁጥር እሰጣለሁ። ከሱ ጋር ተደዋውለ ማወቅ ያለብህን መጠየቅ ያለብህን ነገር ሙሉ ነገር ጠይቀ መግዛት ትችላለህ። በጣም አሪፍ ነው። እኔ ወድጄዋለሁ። በጣም ነው የምናመሰግነው ጅብሪ። እኔም አመሰግናለሁ መታችሁ ስላያችሁን ያለን ነገር እንድናሳይ ስለፈቀዳችሁልን እናመሰግናለን። በጣም እናመሰግናለን ጋይስ። እንግዲህ አሁን ያለነው ቆንጆ ነፋሻማ ቦታ ላይ መገናኛ ላይ ነው የምንገኘው። የዛሬ ቪዲዮ በጣም ቆንጆ እንደሆነ አሪፍ የሆነ ተሞክሮ ያገኛችሁበት እንደሚሆን አልጠራጠርም። የዛሬ ቪዲዮ ይሄን ይመስላል። በሌላ ባበደ ቪዲዮ እስከምንገናኝ ሰላም ቆዩልን። ያዘው ቴምር ሪል ስቴት